በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልብ አምላክ የቅዱስ ዳዊት መዝሙር መዝሙረ ዳዊት መዝሙር ምዕራፍ 86 መሰረቶቹ በተቀደሰ ተራራዎች ናቸው። ያዕቆብ ድንኳኖቹ ይልቅ እግዚአብሔር የጽዮን ደጆችን ይወዳቸዋል። የእግዚአብሔር ከተማ ሆይ ስላንቺ የተናገረው ነገር ድንቅ ነው። የሚያውቁኝ ረዓብን ባቢሎንን አበሳ አስባቸዋለሁ። እነሆ ፍልስጥኤማውያንንም ጢሮስንም የኢትዮጵያ ሕዝብን እነዚህ በዚያ ተወለዱ። ሰው እናታችን ጽዮን ይላል፣ በውስጧንም ሰው ተወለደ። እርሱ ራሱ ልዑል መሰረታት። እግዚአብሔር ለሕዝቡ በውስጧንም ለተወደዱትን አለቃቸው በመጽሐፍ ይነግራቸዋል። ባንቺ የሚኖሩ ሁሉ ደስ እንደሚላቸው ይነግራቸዋል። ምዕራፍ 87 አቤቱ የመድኃኒቴ አምላክ በቀንና በሌሊትን በፊትን እጮሃለሁ። ጸሎቴ ወደ ፊትን ትግባ፣ ጆሮህንም ወደ ጩኸቴ አዘንብል። ነፍሴ መከራ ጠግባለችና ሕይወቴንም ወደ ሲኦል ቀርባለችና ወደ ጉድጓድ ከሚወርዱ ጋራ ተቆጠርሁኝ። ረዳቴ እንዳየው ሰው ሆንሁኝ፣ ረዳት እንደሌለው ሰው ሆንሁኝ። ለዘላለም እንደምታስባቸው እንደተገደሉና በመቃብሩ ውስጥን እንደተጣሉ በሙታን ውስጥን እንዳሉ የተጣሉ ሆኑ። እነርሱንም ከእጅ ተለዩ። በጨለማና በሞት ጥላ ውስጥ በታችኛውን ጉድጓድን አስቀመጥኸኝ። በእኔ ላይ ቁጣህን ጸና፣ መቅዘፍትንም ሁሉ በእኔ ላይ አመጣ። የሚያውቁኝ ከኔ ራቁ፣ በእነርሱ ዘንድን እርኩስ አደረጉኝ። ያዙኝ፣ መውጫም የለኝም። ዓይኖቼ በመከራ ፈዘዙ። አቤቱ ሁል ጊዜ ወደ አንተ እጮሃለሁ፣ እጆቼንም ወደ አንተ ዘረጋሁኝ። በእውነት ለሙታን ተአምራት ታደርጋለህን? የሞቱትስ ተነስተው ያመሰግኑሃልን? በመቃብር ውስጥን ቸርነትንም እውነትንስ በፊት ስፍራ ይናገራልን? ተአምራትን በጨለማ ጽድቅህንም በመርሳት ምድር ትታወቃለችን? አቤቱ እኔ ግን ወደ አንተ ጮሃለሁ። በጠዋት ጸሎቴ ወደ ፊትን ትደርሳለች። አቤቱ ነፍሴን ለምን ትጠላለህ? ፊትንስ ከኔ ለምን ትሰውራለህ? እኔ ከታናሽነቴ ችግረኛ ለምትሞት የቀረብሁ ነኝ። ከፍ ከፍ ካሉ በኋላ ግን ተዋረዱ ተናቁም። መቅዘፍትንም በላይ አለፈ፣ ግርማህንም አስደነገጠኝ። ሁል ጊዜ እንደ ውሃ ከበበኝ፣ በአንድነትም ያዙኝ። ወዳጆቼና ባልንጀሮቼንም ዘመዶቼንም ከመከራ የተነሳ ከኔ ራቁ። ምዕራፍ 88 አቤቱ ምሕረትን ለዘላለም እዘምራለሁ፣ እውነትንም በአፌ ለልጅ ልጅ እናገራለሁ። እንዲህም ብለሃልና ምሕረት ለዘላለም ይመሰርታል፣ እውነትንም በሰማይ ይጸናል። ከመረጥኩት ጋራ ቃል ኪዳኔ አደረግኩኝ፣ ለባሪያህንም ለዳዊት ማልሁኝ። ዘሩንም ለዘላለም አዘጋጃለሁ፣ ዙፋንንም ለልጅ ልጅ እመሰርታለሁ። አቤቱ ሰማያትን ተአምራትንም እውነትንም ደግሞ በቅዱሳን ማህበር ያመሰግናሉ። እግዚአብሔርን በሰማይ የሚተካከለው ማን ነው? ከአማልክትስ ልጆች እግዚአብሔር ማን ይመስለዋል?
በቅዱሳን ምክር እግዚአብሔር ክቡር ነው። በዙሪያው ባሉትን ሁሉ ላይ ታላቅና ግሩም ነው። አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትንም ይከብሃል። የባህሪ ኃይል አንተ ትገዛለህ፣ የሞገድህንም መናወጥ አንተ ዝም ታሰኘዋለህ። አንተ ረዓብን እንደ ተገደለ አዋረድከው፣ በኃይልህንም ክንድን ጠላቶችንም በጠሳቸው። ሰማያትን ያንተ ናቸው፣ ምድርም ያንተ ናት፣ ዓለምና መላዋን አንተ መሰረታት። ሰሜንና ደቡብ አንተ ፈጠረ። ታቦርና አረማውያንን በስምን ደስ ይላቸዋል። ክንድህን ከኃይል ጋራ ነው፣ እጅህን በረታች፣ ቀኝህንም ከፍ ከፍ አለች። የዙፋንህን መሰረትን ጽድቅና ፍርድ ነው፣ ምሕረትና እውነት በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው። አቤቱ በፊትህን ብርሃን ይሄዳሉ፣ በስምህንም ቀንን ሁሉ ደስ ይላቸዋል፣ በጽድቅህንም ከፍ ከፍ ይላሉ። የኃይላቸው ትምክህትን አንተ ነህና በሞገስንም ቀንዳቸው ከፍ ከፍ ይላል። ረድኤታችን ከእግዚአብሔር ከንጉሳችን ከእስራኤል ቅዱስ ነውና። በዚያ ጊዜ ልጆችን በራእይ ተናገረ እንዲህም አለ። ረድኤቴንም በኃይል ላይ አኖራለሁ፣ ከሕዝቤ የተመረጠውንም ከፍ ከፍ አድርገዋለሁ። ባሪያዬን ዳዊት አገኘሁት፣ ቅዱስ ዘይትንም ቀባሁት። እጄንም ትረዳዋለች፣ ክንዴንም ታጸነዋለች። ጠላቴ በእርሱ ላይ አይጠቅምም። የአመፃ ልጆችን መከራ አይጨምሩበትም። ጠላቶቹንም ከፊቱ አጠፋሁኝ፣ የሚጠሉትንም አዋረዳቸዋለሁ። እውነቴና ምሕረቴ ከእርሱ ጋር ነው። በስሜ ቀንዱ ከፍ ከፍ ይላል። እጅንም ባሪያህን ላይ ቀኝንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ የመድኃኒቴ መጠጊያ ይላል። እኔ ደግሞ በኵሬ አደርገዋለሁ፣ ከምድር ንግሥታትንም ከፍ ይላል። ለዘላለም ምሕረቴ ለእርሱ እጠብቃለሁ፣ ኪዳኔንም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርገዋለሁ። ልጆቹ ግን ሕጌ ቢተዉ በፍርዴንም ባይሄዱ ርስቴንም ቢያረክሱ ትእዛዜንም ባይጠብቁ ኃጢአታቸው በበትር በደላቸውንም በመቅዘፍትን እጎበኛታለሁ። ምሕረቴ ግን ከእርሱ አላርቅም፣ በእውነቴንም አልበድልም። ቃል ኪዳኔ አላረክስም፣ ከከንፈሬንም የወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅድስነቴ ማልሁኝ። ዘሩ ለዘላለም ዙፋኑ በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል። ምስክርነቱ በሰማይ የታመነ ነው። አንተ ግን ናቅኸው፣ ጣልኸው፣ የቀባሁትንም ጣልኸው። የባሪያህን ኪዳን አፈረሰ፣ መቅደሱ በምድር አረከሰ። ቅጥሩን ሁሉ ጣላህ፣ እንባዎችንም አጠፋ። መንገድንም አለፈ፣ ሁሉ ተናጠቁ። ለጎረቤቶችንም ስድብን ሆነ። የጠላቶችንም ቀኝ ከፍ ከፍ አደረገ፣ ጠላቶቼንም ሁሉ ደስ አሰኘ። የሰይፍን ረድኤትን መለሰ፣ በሰልፍን ውስጥን አልደገፍኸውም። ከንጽሕናውንም ሻርኸው፣ ዙፋኑን በምድር ጣለ። የዙፋኑ ዘመን አነሳ፣ በዕረፍትንም ሸፈንኸው።
አቤቱ እስከ መቼ ለዘላለም ፊትን ትመልሳለህ? እስከ መቼስ ቁጣህን እንደ እሳት ይነዳል? ችሎታዬ ምን እንደሆነ አሰቡኝ። በእውነት የሰው ልጅ ሁሉ ለከንቱ ፈጠርከው። ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ነፍሱ ከሲኦል እጅን የሚያድን ማን ነው? ለዳዊት በእውነት የማለ አቤቱ የቀድሞ ምሕረትን ወዴት ነው? አቤቱ የባሪያዎችን ስድብን በብብቴ ብዙ አሕዛብን የተቀበልሁትን አቤቱ ጠላቶችንም የሰደቡትንም የቀባኸው ዘመን የሰደቡትን አሰበ። እግዚአብሔር ለዘላለም ይባረከ ይሁን ይሁን። ምዕራፍ 89 አቤቱ አንተ ለልጅ ልጅ መጠጊያ ሆነህልን፣ ተራራዎችንም ሳይወለዱ ምድር ዓለምን ሳይኖሩ ከዘላለም እስከ ዘላለም ድረስን አንተነ ሰውንም ወደ ሐሰር አትመልስም። የሰው ልጆችን ሆይ ተመለሱ ትላለ። 1000 ዓመት በፊትን እንዳለፈች እንደ ትናንትና ቀን እንደ ሌሊትም ትጋት ነውና። ዘመኖችን የተናቁ ይሆናሉ። በማለዳ እንደ ሳር ያልፋል፣ ማልዶ ያብባል ያልፋልም። በስራክም ጠውልገዋል፣ ደርቆ ይወድቃል። እኛ በቁጣህን አልናቅንምና በመዓትንም ደንግጠናልና። የተሰወረውንም ኃጢአታቸው በፊትህ ብርሃን በደላችንን በፊትህን አስቀመጠ። ዘመናችን ሁሉ አልፏልና እኛንም በመዓትንም አልቀናልና። ዘመናችንም እንደ ሸረሪትን ድር ይሆናል። የዘመኖቻችን ዕድሜ 70 ዓመት ቢበረታም 80 ዓመት ነው። ቢበዛ ግን ድካምና መከራ ነው። ከኛ ቶሎ ያልፋልና እኛንም እንገስጻለን። የቁጣህን ጽናት ማን ያውቃል? ከቁጣህ ግርማ የተነሳ አለቁ። በልቡ ጥበብን እንደ ንማር ቀኝህንም እንዲህ አስታወቀን። አቤቱ ተመለስ። እስከ መቼ ነው ስለ ባሪያዎችን ተሟገት? በማለዳ ምሕረትንም እንጠግባለን። ዘመናችን ሁሉ ደስ ይላል፣ ሐሴትም እናደርጋለን። መከራ ባሳየህን ዘመን ፋንታ ክፉንም ባየንባቸው ዘመኖችን ፋንታ ደስታ ይሆናል። ባሪያዎችህና ስራህንም አይ፣ ልጆቻቸውንም ምራ። የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የልጆቻችን ስራ በላያችን አቅና። ምዕራፍ 90 በልዑል መጠጊያ የሚኖር ሁሉ በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላቦችም ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብም 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖችን ብቻ ትመለከታለህ፣ የኃጥአን ብድራትን ታያለህ። አቤቱ አንተ ተስፋዬ ነህና ልዑል መጠጊያዬ አደረግኩ። ክፉ ነገር ወደ አንተ አይቀርብም፣ መቅዘፍትም ወደ ቤትን አይገባም። በመንገድን ሁሉ ይጠብቁ ዘንድ መላእክቱ ስላንተ ያዛቸዋልና፣ እግርህንም በድንጋይ እንዳትሰናከል በእጆቻቸው ያነሱልሃል። በተኩላና በእባብ ላይ እጫማለሁ፣ አንበሳውና ዘንዶውን እረግጣለሁ። በእኔ ላይ ተማምነዋልና አድነዋለሁ። ስሜንም አውቀዋልና እጋርደዋለሁ። ይጠራኛል፣ እመለስለታለሁ። በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረጅም ዕድሜም አጠግበዋለሁ፣ ማዳኔንም አሳየዋለሁ። አሜን።
የልብ አምላክ የቅዱስ ዳዊት በረከት ይደርብን።